የክርስቲያኖ ሮናልዶ ዝውውር ከሪያል ማድሪድ ወደ ዩቬንቱስ 117 ሚሊዮን ዩሮ። የቱሪኖ ኤክስፐሪመንት ይባላል። አሸናፊውን ፍለጋ ነበር። ዩቬንቱስ የጣሊያን እግር ኳስ ላይ ያለውን ንግስና ወደ አውሮፓ ለማምጣት ክርስቲያኖ ሮናልዶን ካዘናውን ሰብሮ አስፈርመው የዩቬንቱስ የቻምፒየንስ ሊግ ረሃብ መቆም አለበት ያሉት የአኝሊ ቤተሰቦች የጥያቄው ምላሽ ደግሞ ሮናልዶ ነው አሉና 2018 ላይ ሮናልዶን ከማድሪድ ወሰዱት። በ3 ዓመት የዩቬንቱስ ቆይታው ያለውን ሁሉ አሟጦ ቢሰጣቸውም የዩቬንቱሶች የቻምፒየንስ ሊግ ህልም ግን በሮናልዶ መሪነት አልተሳካም። በ2019 እና በ2020 ዩቬንቱስ ሴሪያውን እንዲያነሳ በ2021 ኮፓ ኢታሊያን እንዲያሸንፍ ከፍተኛ ሚና ቢወጣም ዩቬንቱስና ሮናልዶ በቻምፒየንስ ሊግ መንገስ አልቻሉም። ዩቬንቱስ ሮናልዶን በመውሰዱ ከሜዳ ውጪ የገበያ አትራፊነት ያወጣውን ወጪ የሚያካክስ ስኬት ግን አግኝቶበታል።